እንዴ አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ፣ ማንነቴን የሚያደንቅልኝ፣ የሚያወድሰኝ፣ የሚያሞግሰኝ፣ ቦታ የሚሰጠኝ፣ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብስል። እስኪ ልጠይቃችሁ፣ ዲያብሎስን ልቶ መጣበታለሁ። ሌባ ባዶ የሆነ ቤት ሊበረብር የሚመጣ ይመስላችኋል? ሌባ እኮ ሊበረብር የሚመጣው የተወደዳችሁ ኦርቶዶክሳውያን በሀብት የበለጸገን ቤት ነው። የዲያብሎስ ውጊያ ከበረታባችሁ፣ የፈተና ጫና ካለባችሁ፣ ወጀብና አውሎ ንፋስ የሚጎነትላችሁ ከሆነ እንዳትረሱ፣ የዲያብሎስ ውጊያ ካለባችሁ ባለጸጋ ናችሁ ማለት ነው። እናንተ እኔ ምነፈርቀው ሌሎች የሚስቁት አንተ እኮ ሃይማኖት አለ፣ አንተ እኮ ደም ተቃብታ፣ አንተ እኮ ከዲያብሎስ ጋር እና ሊምርህ ትፈልጋለህ። ይህን ትምህርት ለምን ማስተምር ይመስላችኋል? ከቅርብ ጊዜ ወዲህ በጣም ብዙ ወጣቶች ምናልባት በምድር ላይ፣ ምናልባት በኑሮ ላይ፣ ምናልባት ባለው ነገር ላይ ሁሉ ተስፋ እየቆረጡ ራሳቸውን የሚያጠፉ ዜናዎች ስንሰማል በቅርቡ እንኳን ريد بول بيعطيك جواني. በቅርቡ እንኳን ዛሬ 3 ወር ወይም 2 ወር ይሆናል እዚች ከእናንተ ጀርባ ካለች አንዲት ቦታ በአንድ ሳምንት ብቻ 6 ወጣቶች ናቸው ራሳቸውን ያጠፉት። 2 ጓደኛ ማቾችማ የሰማሁት አርሰናልም ስትሄድ አንድ ላይ ነበር ምን ሄደው፣ ኳስም ስንሄድ አንድ ላይ ነበር፣ ጌምም ስንጫወት አንድ ላይ ነበር። አሁን ብቻ ለምን ትሄዳለህ ብሎ ጓደኛውም ተደገመ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ ዘ ፓሽን ኦፍ ክራይስት የክርስቶስ ሕማማት ፊልም ፕሮዲውሰር የሆነው አንድ ሰው ተጠየቀ። የእሱም ቤት ተቃጥሎ ነበረ። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለእኔ መንጻት ነው አለ። ኢትስ ፒውሪፊኬሽን፣ ለእኔ ነጻው። እንኳን ተቃጠለ፣ ለእኔ ኃጢአቴ መታጠቢያ ነው እንደማለት ያለን ያለው። አንዳንድ ፈተናዎች የበለጠ ውብ ያደርጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች የበለጠ ያጠነክሩናል። የበለጠ ሲቦካ፣ የበለጠ እኮ ሲላቁት፣ የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨህ የበለጠ ጠንካራ ልም ነው የምትሆነው፣ ትስላለህ። እና ሳንፈተን እውነት እንዳለን በምን ይገለጽ? እንዲሁ ዝም ብሎ እመኑት አትመኑ፣ ጽኑ አትጽኑ በምን ይታወቅ? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ቀን ጠበቁ። በቃ ተሳቀውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በዓይን ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደ ጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል። እፈሯ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። የት ነው የምትሄዱ? መሄጃ ሳታዘጋጅ ትሄዳለህ። አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻለናል እያሉ ወጣቶች የት እንደ ጳውሎስ ሳትወር ብንሄድ ይሻለናል። ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ ተጋድያለሁ፣ ልሄድ ከክርስቶስ ጋር ልኖር ናፍቅ ያኔ አሁን ምን ሆነ ነው የምትሄደው? እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። 3ቱንም ከተውክ ቤተክርስቲያን አትዘምርልህ። ብትሞት ማህሌት አትቆምልህ፣ አትዘምርልህ፣ ፍትሐት አታረግልም። ለምን? 3ቱንም ክዳሃላ። ሌላ ኃጢአት ብትሰራ አንተ ስላለ ንስሐ ትገባለህ። ራስህን ካጠፋ ግን እንዴት አድርገህ ንስሐ ትገባለህ? ለዚህ ነው እምነትም ተስፋም ፍቅርም ያጠፋ ሰው ማትቆምለት ቤተክርስቲያን።